ዛሬ ነው አይደለ ለመጀመሪያ ጊዜ ቤታችን የመጣው? አዎ ዛሬ ነው የመጣሁት። ባይዘው ከተወለድኩ ጀምሮ ማለት ነው እንደዚህ እናቴ ጫፌን ነክተኛ አታውቅም። እኔ እንደሌሎቹ ልጆች እንደዚህ ተመትቼ ምናምን አይደለም ያደግኩት። ቤት ውስጥ በንግግር ነው የምፈተው እና እናቴ እስካሁን እኔ ከተወለድኩ ጀምሮ ነክታኛ አታውቅም። አንተ ታድለ። አዎ ፈተና 10 ከ10 ማምጣት እያለብህ እንዴት ከ10 9 ታመጣለህ? እንዳልኩህ ነው እንዲህ ትላለች እንጂ ማለት ነው አትመታኝ። አንተ ልጅ ያለማየሁ ልጅ ግን አይተህ ታውቃለህ? እስቲ ከነዛ ጋር ከምትውል ካለማየሁ ልጅ ጋር ሁን። በትምህርቱ ጎበዝ። ማሱ ዝም በል። እኔ ነኝ አንተ ነው የምታውቀው። አብሬው እኮ መማረው ነው። አዎ እሱማ ግን እኔ ጎበዝ ልጅ ማለት ነው እንደዚህ ፊትህን አይቼ ነው የማውቀው። እንዲህ ፊት አይቼ ይለያል። አረ ወድቋል። ተው ደሞ ጸባዩ ሱስ የለበት ምን የለበት። መቼ ስለ እህቱ ነው የምታወሪው? ስለሱ ነው እንጂ ከቤት አይወጣ ለቤት ታዛዥ አንተ አለ እንጂ እዚህ ጋር ታረቀስ። አሁን ይመጣልሽ የለ ታየዋለሽ። ችግር የለውም። አረ ችግር የለውም ይምጣ። ሁሌም ይምጣ ከፈለገ ምሳም ይብላ ችግር የለውም። ግን እኔ አሁን እያልኩ ያለሁት ከሱ ጋር ሆነ ጥሩ ልጅ ነው። ያለማየሁ ልጅ በጣም ጥሩ ልጅ። ሰላም ናውል እስቲ ክብሪት ነገር እቺ እሺ ስጠው ያውና ና እንካ ይሄው ጥባበት ይመቾት ማዘር። እንግዲህ ያለማየሁ ልጅ ያልሽው ይሆንና ታዛዥ ጸባይኛ ሱስ የለበት። አንተ ልጅ ምን ስትለው ከዚህ ሱሰኛ ጋር የገጠምከው? ምንድነው የገጠምኩት? ራስሽ አይደለሽ እንዴ ቅድም አብረኸው ሁን ያልሽው? ማ እኔ ካለማየሁ ልጅ ጋር ብያለሁ ከድርባ ልጅ ጋር ያልኩ። ሰላም ተመልካቾቼ፣ ዛሬ ባላችሁኝ መሰረት ቭሎግ ይዤላችሁ መጥቻለሁ። የናውል እናት ነኝ። ማን አባቱ ነው የሚቆሰቁሰው? ግቡ። ሰላም ነው ማዘር? አቤት። ያልማዝ ልጅ እኮ ነው። አወኩ። ይሄ ፊት ይጠፋኛል። እሺ። እና መጣጤ የሆነ ነገር ልጠይቆት ነበረ እኮ። ምን? ያው ላገባ ስለሆነ ሴቷ ቤት መልከው ሽማግሌ ያጣው እናማ ያው አመጣጤ እርሶ እንድትሄዱልኝ ነው። ሰውዬ እኔ እኮ ሴት ነኝ። እሱማ ግን ሽማግሌ ጠይቄም ቢያሉ ለምንም ቢያሉ ታያቸው እባክሽ አፈሉ እነሱ ሽማግሌዎች እና ማዘር ሄዱ አይጠይቁልኝ። እሺ ግን ምን ብዬ? በጣም ጥሩ። አሁን እነሱ ምን ይላሉ? ልጁ ጸባዩ እንዴት ነው ይላሉ። ከዛ እርሶ ምን ይላሉ መሰለሽ? ልጁ ጸባዩ መልአክ መጥቶ በወሰደ። ስለ ጸባዩ ምንም አይወራም። ሱስ የለበት። ምትቀመውንና ምታጨሰውን ልንገራችሁ። አይ እሱንማ አትንገሩ ይቅር። ምን አለው ካሉስ? አረ ችግር የለውም አትበል። ሀብትህን መናገር ያስፈራል እንዴ? አረ ችግር የለውም አትፍራ ነገር። እሱ ነገር ግን ግዴታ ነው። አዎ እንዴ ጠይቃለሁ። ግዴታ ከሆነማ ያው ምን አለው ካሉ ሞራል አለው ባያቸው። ሞራል? አዎ ምን የመሰለ ሞራል አለኝ። ይኸውልህ ስማኝ፣ አንተ ተስፋ የለህም። አንተ እንኳን ልታገባ ውጣ ና። ሰውዬ ቶሎ ሂድና ግዛልኝ። እሺ በቃ ይኸው ተነሳው። ቆይ እንጂ ምን ነው ዘንቢል ያዝ። ምን ነው? ለምንድን ነው የሚይዘው? ሰውዬ ዕቃ እኮ ነው ልትገዛ የምትሄደው። ላንድርሾ እንደውም ትልቁን ያዝ። እሺ እስኪ ቺን ጫማ ሞክርንካ። ለኔ ነው? አይ ለኔ ነው። ላልብስሻ። ሰውዬ ሞክረው። እሺ እንዴት ነው? የእውነት ግን ለኔ ነው የገዛሽው? ምንድነው አሰሬ ለኔ ነው የምትለው? እና ሌላ ለማን ነው? እንዴት ነው ደስ አለ? ለምኑ ነው ደስ የሚለኝ? ማለት ይሄ ጫማ ነው እንዴ? ምን ማለት ነው? ደግሞ ቆዳ ነው። ይኸው የበሬው ጸጉር ሁሉ አለ እዚች ጋር። ምንድነው እሱ? ይሄ እኮ ጥንት ነው። ይሄ ጥንት የሚባል እንትን ነው። ይሄ እንደው ሙዚየም ነው መግባት ያለበት ጫማ ነው። እኔ ነኝ ጥፋተኛ ብር አውጥቼ መግዛት። ኧረ አላጠፋሽም፣ ልክ ነሽ። ይሄ እኮ ቅርስ ይሆናል። ሶሉ ደግሞ ምንድነው? በጣውላ ነው እንዴ ተሰራው? አይታጠፍም ሁላ እኮ ጫማው። ምንድነው? ባቺ እውነት የሚገርም ነው ግን አልለብሰውም። በጣም ጥሩ። ካሁን በኋላ እዚህ ቤት ጫማ ብለህ እንዳትጠይቅ አምጣው። እኔ ለብሰዋለሁ፣ ችግር የለውም ለብሰዋለሁ። እዚህ ቤት ግን ጫማ ብለህ እንዳትጠይቅ አምጣው። ደግሞ ለጫማ ምን አይነት ጫማ ናት? ማረሻ እንደ ይመስለው። ያው አንጂ ራሱ እኮ ማረሻ ነው አልሽው። አላልኩም። በጣም ነው የመቸው ነው ያልኩት። እንደውም ትለብሰዋለህ። ቆይ ኧረ አልለብሰውም።